ይህ ዘመን ለእግዚአብሔር እውነቱን እየመሰከርን ከሃይማኖታችን ፈቀቅ ሳንል ክራችን አጥብቀን እውነቱን እየተናገርን የእግዚአብሔርን ቃል እየመሰከርን አንገታችን የሚቀላበት ዘመን ያለ ዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። ወደ ፈለከው መሄድ ትችላለህ። በደም የተመላለስንበት ዘመን ይበቃል። አሁን በጥፍራችን በእግራችን ጥፍር ቆመን ራሳችን የምንጠብቅበት ጊዜና ሰዓቱ ዘመኑ አሁን ነው። ታጥቦ ጭቃ የሆኑበት ዘመን ላይ ደርሰናል። እኔ ቆራቢ ነበርኩ አሁንስ ሲባል አሁን ጌታ ይባረክ ጌታን ተቀበልኩ የሚለው ምንም አይደለም። ድሮ ቅኔ ማለት የሃይማኖት ጉዳይ ነው። የምን ጉዳይ? የምን ጉዳይ ነው? የሃይማኖት ጉዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። እነ ቅዱስ ጴጥሮስ አልጫውን ዓለም በጨው ወንጌል ስላጣፈጡ የጨለማው ገዢ ዲያብሎስ በሰው ልጅ ላይ እያደረ ወንጌል መስበክ ወንጀል ሆኖ ተገኝቶ የክርስቶስን መስቀል ማንጠልጠል ወንጀል ሆኖ ተገኝቶ በሮማ አደባባይ ላይ እነ ቅዱስ ጳውሎስ ተቀልተዋል። ለምንድነው በሚረባው በማይረባው ስፍራ ላይ ቁጭ ብላችሁ ወንጌል እየተማራችሁ ያላችሁት ቢባል የህይወት ጉዳይ ስለሆነ ነው። የመዳን ጉዳይ ስለሆነ ነው። የማምለጫ ዘመን ነው። ይህ ዘመን የተኛ የሚበላበት ዘመን ላይ ነው ያለው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለስሙ። የትምህርታችን ርዕስ በእጅ አይደለም በጋራ መልሱልኝ። ይሄንን ሁላችሁም ስለምታውቁት ርዕሱ ምንድነው? ምንድነው ርዕሳችን? አይሰማም። መች ተለመደና ከተኩላ ዝምድና። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ኃይለ ቃል መነሻ አድርገን ነው የተነጋገርነው። የበግ ለምድ ለብሰው ከሚመጡባችሁ ከነጣቂ ተኩላዎች ተጠንቀቁ። የበግ ለምድ ለብሰው ከሚመጡ ነጣቂ፣ በውስጣቸው ነጣቂ ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ይሄን መርህ እያደረግን እየተነጋገርን ምዕራፍ ክፍል ስንት ላይ ደረስን? ክፍል ስንት ነው ዛሬ? ክፍል 11 ስንት ነን? 11 10 ክፍል 10 ላይ ደርሰናል። ክፍል 10። ስለዚህ ክፍል 10 እዚህ ነው። ክፍል 14 አዲሱ ሚካኤሎች ናቸው። ቀድሞ ሄደዋል እነሱ። ረጅም ቀድሜ ስለጀመርኩ እዛ ክፍል 10 ላይ ደርሳቸዋል። ምዕራፍ 2 ክፍል 10 ያቆምንበት የትምህርታችን የመጨረሻው ጥቅስ ምን ላይ ነው? ሳምንት ከማን ወሰድኩት? ከሴት ከወንድ? ከወንድ ከሴት? ከሴት መሰለኝ። እሺ እንደው እድል ሰጥቼ አውቃለሁ? ሰጥቼ አላውቅም? እሺ ፊልጵስዩስ ምዕራፍ 3 ቁጥር 2 እኔ እንኳን በሳሳት 2 ዓመት ከምናምን የተጓዙ መነጽር ያደረጉት እኚኛው አባቴ ልክ ነው አሉ። አንገታቸውን ወዘወዙ። በትክክል ነው። በደንብ አድርጋችሁ አመስግኑት፣ ሞራል ስጡት። በትክክል ነው የመለሰው። ፊልጵስዩስ ምዕራፍ 3 ቁጥር 2 ያቆምንበት ሃይላይቱን ለማየት
ዘዳግም ምዕራፍ 13 ቁጥር 15 ዘዳግም ምዕራፍ 13 ቁጥር 1 እስከ 5 ያለውን አይተናል። አዳዲስ ለመጡ ምናልባት ወይም ዛሬ ለሚከታተሉን በተለያየ ሚዲያ ላሉት ምንድነው መነሻው እንዳይሉ ጥቂት ላንብበው። በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክት ተአምራት ቢሰጥ እንደነገረ ምልክት ተአምራቱ ቢፈጸም እሱም የነገረ ነገር ሁሉ ቢፈጸም እሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢልህ አምላካችሁን እግዚአብሔርን በፍጹም ልቦናችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ህልም አላሚ አትስማ። አምላካችሁን እግዚአብሔርን ተከተሉ፣ ከሱ ጋራም በፍቅሩ በትእዛዙ ተጣበቁ። ከሐሰተኛ ነቢያት ህልም አላሚዎች በዘመናችሁ ተነስተው የተናገሩት ህልማቸው ቢሰምር እነዚህ ሐሰተኛ ነቢያት በየአዳራሹ ያሉት በየቸርች ጣቢያ ያሉት በየጉራንጉሩ በየመንደር ተከራይተው ነቢያት ነን የሚሉ ሐዋርያ ነን የሚሉ በእኛ ቤት ደግሞ አጥማቂ ነን የሚለው የተናገሯችሁ ቃል እንኳን ቢፈጸም ነገር ግን አለ ከነዚህ ሐሰተኛ ነቢያት ህልም አላሚና ሐሰተኛ ነቢያት ቃላቸው እንኳን ቢሰምር ቃላቸው ፈጽሟል ተፈጽሟል ወይም ሰምሯል ብለህ እንዳትከተል። በውስጣቸው የእግዚአብሔር መንፈስ ቅዱስ የለባቸውምና ይልቁንስ አለ በውስጣቸው የአጋንንት መንፈስ ስላለ የማታውቃቸውን አማልክቶች እናምልካቸው ብለው ወስደው ከእግዚአብሔር እንዳያስኮበልሉ እምቢ በል። ይልቁንስ በእግዚአብሔር ፍቅር ተጣብቀ ተቀመጥ አለ። ተጣብቀ ተቀመጥ። ስለዚህ ይሄንን አንድ በአንድ ሐሰተኛ ነቢያት እነማን ናቸው? ሐሰተኛ ህልም አላሚ እነማን ናቸው? ጣዖታት የተባሉት ምንድን ናቸው? የሚለው በደንብ አተታርገን ተማምረን ሰዓቱ ጊዜው ገድቦን ተለያይተናል። ዛሬ የምናየው የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 2 ያለውን ቃል እንመለከታለን። እንዲህ ይላል፣ ከውሾች ተጠበቁ፣ ክፎች ከክፉ ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ በመሃል እየተናገረ ተጠበቁ፣ በመሃል እየተናገረ ተጠበቁ ይላል። ጊዜው የመውደቂያ ዘመን ስለሆነ ማሰናከያው ስለበዛ እንቅፋቱ ስለበዛ ብዙ ሰዎች እግዚአብሔር ሳይሾማቸው እግዚአብሔር ሳይቀባቸው የእግዚአብሔር መንፈስ ቅዱስ ሳያድርባቸው ያደረባቸው አስመስለው ወንጌሉ ሳይገባቸው ገብቶናል እያሉ ከሕግና ከስርዓቱ ስለሚያፈነግጡ እግዚአብሔር አምላክ ቅዱስ ጳውሎስን በመንፈስ ቅዱስ አናገረው። ከውሾች ተጠበቁ አለ። ውሻ ማለት መንገድ ላይ የምታገኙት ውሻ ይጮሃል። ትንሽ ትልቅ አይልም፣ ባገኘው ሰው ላይ ይጮሃል ውሻ። ዛሬም እነዚህ መናፍቃኖች በየመንገድ ላይ በየባስ ስቴሽኑ እንደ ውሻ ይጮሃሉ። ውሻ አላቸው። ምን አላቸው? ምን አላቸው? ውሾች። አንድ ውሻ አይደለም፣ ውሾች ብዛት አላቸው። መንገድ ላይ የሚጮህ አንድ ግለሰብ ወይስ አንዲት ግለሰብ? አቤት! የሚጮሁት አንድ ነው ወይስ ብዙ ናቸው? ብዙ ናቸው። በዘመናችን በየመንገድ ላይ በየከተማው ጊዜው ዘመኑ የኛ ነው በማለት የሚጮሁ ውሾች። የውሻ ጩኸት ወገኖች ትምህርት አይሰጡም። የውሻ ጩኸት አያንጽም።
ስለዚህ ምን አለ ቅዱስ ጳውሎስ? ከውሾች ተጠበቁ አለ። ከውሾች ተጠበቁ፣ ከክፉ ሰራተኛ አለ። ከምን ድምጻችሁ አይሰማም ዛሬ? ከክፉ ሰራተኛ። አያችሁ፣ ከክፉ ሰራተኛ ክፉ አላቸው። እነዚህ ሐሰተኛ ነቢያትን፣ እነዚህ ሐሰተኛ ሰባኪያንን፣ እነዚህ ሐሰተኛ መናፍቃንን፣ እነዚህ ዘመን ያመጣቸው ከሃዲያንን ሐሰተኛ ሰራተኛ ናቸው። እንደ ሐዋርያቶች ወገኖቼ፣ ወንድሞቼ ያለም ያላቸው የምወዳቸው አይደለም ያለው። እናንተ አባቴ ብሩካኖች ያለም ያላቸው እነዚህ ውሾች ከክፉ ሰራተኞች ተጠበቁ አለ። ከክፉ ሰራተኞች ክፋትን አንጸው፣ ክፋትን አዝለው፣ ክፋትን አርግዘው፣ ክፋትን አልመው፣ ክፋትን ፕላን አድርገው ለሚንቀሳቀሱ ከነዚህ ከውሾችና ከክፉ ሰራተኞች ለክፋት የሚሯሯጡ ሰውን ለማዳን አይደለም፣ ሰውን ለማሰናከል፣ ከእግዚአብሔር ጋር ለማጣበቅ አይደለም፣ ከእግዚአብሔር ጋር ለማላየት፣ ወደ ቤተ ክርስቲያን ለማምጣት አይደለም፣ ከቤተ ክርስቲያን ለማስፈንገጥ፣ ከቅዱሳን ንብረት ለመቀላቀል አይደለም፣ ከቅዱሳን ንብረት ለመበተን ከሚሯሯጡ ከሐሰተኛ ሰራተኞች ተጠበቁ። ቅዱስ ጳውሎስ ተጠበቁ አለ። ተጠበቁ እንዲህ አለ፣ ከሐሰተኛ መገረዝም አለ ተጠበቁ። ውሻ፣ ክፉ ሰራተኛ፣ እንደገና ደግሞ ከሐሰተኛ ከመገረዝ አለ። ግርዘት በኦሪት የክርስትና ምልክት ነበረ በአብርሃም ዘመን። ነገር ግን አለ ግርዘት ማለት ወንጌል ሰባኪ፣ ወንጌል እናስተምራለን እናውቅልሃለን ከሚሉ ችሎታ ከሌላቸው ሰባኪያ፣ ችሎታ የሌለው ገራዥ፣ የሚገርዝ እንደሚያቆስል ሁሉ ለሞት እንደሚዳርግ ሁሉ እነዚህም ሐሰተኛ ገራጆች ናቸው። ከሐሰተኛ ወንጌል ሰባኪያን ተቆጠቡ፣ ተጠንቀቁ። ስለዚህ ከነዚህ ውሾችና ከክፉ ሰራተኞች እንድትቆጠቡ ነው። ጊዜያችሁን፣ ሰዓታችሁን ሰውታችሁ በማረፊያችሁ ሰዓት ቤተክርስቲያን ላይ በሚመቸውም በማይመቸውም አሁን ወንበር ላይ ከተቀመጠው ሕዝብ ይልቅ በየእንጨት ላይና ድንጋይ ላይ እንደ ቄስ ትምህርት ቤት ቁጭ ያለው ይበዛል። ሌላው ተሽቀዳድሞ ወንበሩን ይዟል፣ ቀደም ብሎ መጥቶ። ለምንድን ነው ያሰበሰባችሁት? ለምንድን ነው በሚረባው በማይረባው ስፍራ ላይ ቁጭ ብላችሁ ወንጌል እየተማራችሁ ያላችሁት ቢባል የህይወት ጉዳይ ስለሆነ ነው። የመዳን ጉዳይ ስለሆነ ነው። የማምለጫ ዘመን ነው። ይህ ዘመን የተኛ የሚበላበት ዘመን ላይ ነው ያለው። የሚተኛ ክርስቲያን የሚበላበት ዘመን ላይ፣ የምናንቀላፋበት ዘመን አይደለም። ከተኛንበት የምንነቃበት ዘመን ነው። የእንቅልፉ ዘመን ይበቃል። የተኛንበት ዘመን ይበቃል። እግዚአብሔር አለ እግዚአብሔር አለ እያልን በደበ ነፍስ የተመላለስንበት ዘመን ይበቃል። አሁን በጥፍራችን በእግራችን ጥፍር ቆመን ራሳችን የምንጠብቅበት ጊዜና ሰዓቱ ዘመኑ አሁን ነው። አሁን ነው። ይቺ ጊዜ የባከነች ጊዜ ነው ያለችብን። ጥቂት ጊዜ ነው ያለችን። በዚች በባከነችበት ዘመን ላይ ተቀምጦ ማንቀላፋት ማለት በራስ ላይ ሞትን ማምጣት ማለት ነው። ሞት ወገኖች። ስለዚህ ነው ቅዱስ ጳውሎስ ከውሾች ተቆጠቧል። ከውሾች፣ ከነዚህ ከሐሰተኛ ውሾች በቤታችን ውስጥም ተቀምጠው የሚጮኻሉ። ቀሚሳችን ለብሰው ቆብ አድርገው መስቀል ይዘው ጩኸታቸው ግን የሚያንጽ ጩኸት አይደለም። ጩኸታቸው
የሚያክም አይደለም። ጩኸታቸው ከጥፋት የሚያድን አይደለም። ጩኸታቸው የእናንተን ጩኸት ነው እዚህ የሚጮሁት። ተስፋ የማስቆረጥ አንገት የማስደፋት እንዲህ አይነት ጩኸት ነው ያለው በቤታችን ውስጥ። ትክክለኛ ጩኸት የምናገኘው በአባቶች እግር ስር ቁጭ ብለን ስንማር ነው ወገኖች። ዘመኑ ክፉ ነው። ጊዜው አስቸጋሪ ነው። ታጥቦ ጭቃ የሆኑበት ዘመን ላይ ደርሰናል። እኔ ቆራቢ ነበርኩ አሁንስ ሲባል አሁን ጌታ ይባረክ ጌታን ተቀበልኩ የሚለዋል። ድሮ ቅኔ ማህሌት መሪ ጌታ ነበርኩ አሁን ሲባል አሁን ጌታ ይባረክ ስሙ እውነተኛውን ጌታ አገኘሁት የሚለዋል። ወገኖቼ ሐዋርያው ቅዱስ ጳውሎስ ስለ እነዚህ ሰዎች እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እንዲህ አለ፣ ውሻ ወደ ጥፋት ይመለሳል፣ ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌ ለነዚህ ሰዎች መሰለባቸው ይላል። ውሻ ወደ ጥፋቱ ይመለሳል አለ። ውሻ ተፍቶት አልፈልገውም ያለው እንደገና ተመልሶ ያንን የተፋው ለመላስ ይሄዳል። አሳማ ሙቀቱ ሲበዛባት ቆዳዋ ስስ ስለሆነ ፀሐዩ ሲያቃጥላት ወደ ውሃውስ ወደ ባህሩ ገብታ ትታጠባለች። ነገር ግን ታጥባ ወዲያው ሄዳ ጭቃ ላይ ትንደባለላለች። ታጥቦ ጭቃ ማለት ይሄ ነው። ታጥቦ ጭቃ። አንዳንድ ሰዎች እኔ ዘማሪ ነበርኩ አሁን ግን እውነቱ ተገለጸልኝ ብለው የመናፍቃን አዳራሽ ማድመቂያ ይሆናሉ። አንዳንዶቹ ቀሚሳችን ለብሰው ወንጌል ሲሰብክ የነበረው አሁን ይላል ምንደኝነት ጥቃቅን ሳንቲምና ብር ስላገኘ እንደ ይሁዳ ቤተክርስቲያን አሳልፎ ሰጥቶ ሄዶ በየአዳራሹ ማድመቂያ ሆነው ግራ ገብቷቸው እኛን ግራ የሚያጋቡ ሰዎች አሉ። ለዚህ ነው መች ተለመደና ከተኩላ ዝምድና ርዕሳችን ይሆናል። ከእንደነዚህ አይነቶች ልንቆጠብ ይገባል። ታጥቦ ጭቃ ላለመሆን፣ እንደ ውሻ ወደ ጥፋቱ ላለመመለስ ዋስትናችን ምንድነው? አሁን እኔና እናንተ ላለመክዳት ዋስትናችን ምንድነው? እኔና እናንተ ወደ መናፍቃን ላለመሄድ ዋስትናችን ምንድነው? ወገኖቼ ምንድነው ዋስትናችን? ቆም ብለን እስኪናስብ ምንድነው ዋስትናችን? ውሻ ወደ ጥፋቱ እንደሚመለሱል ሪያ ታጥቦ ወደ ጭቃ እንደሚመለሱሉ ነበሩ እኮ ብዙ ሰባኪያ የሚጨበጨብላቸው አንቱ የተባሉ በትንሹም በትልቁ የሚወደዱ ነበሩ ወገኖች። ነገር ግን ፍጻሜያቸው አላማረ፣ ቅድስናቸውን አልጠበቁት። ፉከራው በእግዚአብሔር በቀኙ ከቆምን ማረጋገጫ ካረጋገጥን በኋላ መፎከር የሚገባው ወገኖች። አንዳንድ ሰው መጥቶ ቤተክርስቲያን ስላስቀደሰ ብቻ መስፈርቱ ይሄ ብቻ የሚመስለው ሰው አለ። አንዳንድ ሰው በቤቱ ዝማሬ ስለከፈተ ብቻ ማረጋገጫ ኦርቶዶክስ እሱ ይመስለዋል። ቅዳሴው ማስቀደስ ባልከፍ፣ ዝማሬ መክፈቱ ባልከፍ፣ ነገር ግን በህይወታችን ካልተማርን ካልተለወጥን ምንድነው ትርጉሙ? እንደ ውሻ ማንሆንበት፣ መከራ ሲመጣ ማህተባችን የማንበጥስበት ምን ማረጋገጫ አለ? ችግር ሲገጥመን ሃይማኖታችን የማንቀይርበት ምን ማረጋገጫ አለ? ውሻ ወደ ጥፋቱ እንደሚመለስ ሁሉ አለ። ብዙ ክርስቲያኖች ኦርቶዶክስ ነበርኩ የሚሉ አሁን ግን ወደ ጨለማ ቤት ወደ ጨለማው ገዢ ወደ ዲያብሎስ ይሄዱ ብዙዎች አሉ። ስለዚህ ወገኖች መቆጠብ ያስፈልጋል። ይህ ጊዜ ይህ ሰዓት
ጊዜያችንን ሰዓታችንን በዋዛ በፈዛዛ የምናሳልፍበት ጊዜ አይደለም። በዚህ ሰዓት በቤተ እግዚአብሔር ተገኝተን የሚያንጸውን የሱ የሆነውን መልካሙን ቃል እየሰማን ከብርቱዎቹ ጋር ብርቱ እየሆንን ከጠንካሮች ጋር እየጠነከርን ከእግዚአብሔር ጋር የምንጣበቅበት ዘመን እንጂ ለስጋችን ረፍትና እንቅልፍ የምንሰጥበት ጊዜ ላይ አይደለም። ወገኔ የተኛንበት ዘመን ይበቃል፣ ይበቃል። ዋጋ የሚከፈልበት ዘመን ነው። ይልቁንስ በዚህ ዘመን ራስን አዘጋጅቶ የሚጠበቅበት ራስ ምን አድርጎ አዘጋጅተን ራሳችን የምንጠብቅበት ዘመን ላይ ነው። ይህ ያለንበት ዘመን ዘመነ ሰማዕታት ነው። ዘመነ ሰማዕታት በጊዮርጊስ ጊዜ ምነው በነበርኩኝ፣ ምነው በአርሴማ ጊዜ በነበርኩኝ ማለት አይደለም። ካወቅንበት ከተገነዘብንበት ይህ ዘመን ለእግዚአብሔር እውነቱን እየመሰከርን ከሃይማኖታችን ፈቀቅ ሳንል ክራችን አጥብቀን እውነቱን እየተናገርን የእግዚአብሔርን ቃል እየመሰከርን አንገታችን የሚቀላበት ዘመን ላይ ያለ ነው። ወገኖቼ እነ ጳውሎስ በጨለማው ዘመን ስለነበሩ ነው። ይህ ጨለማው ዘመን በወንጌል ስላበሩ እነ ቅዱስ ጴጥሮስ አልጫውን ዓለም በጨው ወንጌል ስላጣፈጡ የጨለማው ገዢ ዲያብሎስ በሰው ልጅ ላይ እያደረ ወንጌል መስበክ ወንጀል ሆኖ ተገኝቶ የክርስቶስን መስቀል ማንጠልጠል ወንጀል ሆኖ ተገኝቶ በሮማ አደባባይ ላይ እነ ቅዱስ ጳውሎስ ተቀልተዋል። እነ ጴጥሮስ ቁልቁል ተዘቅዝቀዋል። ቁልቁል እንዲዘቀዘቁ ያደረጋቸው አንገቱ እንዲቀላ ያደረገው ቅዱስ ጳውሎስ ሌላ ምንም አይደለም። ይህ የሃይማኖት ጉዳይ ነው። የምን ጉዳይ ነው? የሃይማኖት ጉዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። ወደ ፈለከው መሄድ ትችላለህ። በመጽሐፈ ሲራክ ምዕራፍ 15 ቁጥር 16 ውሃንም ፍትፍትንም አቀረብኩልህ፣ ወደምትወደው እጅን ስደድ አለ። እሳትንም ውሃንም አቅርቤልሃለሁ አለ። እሳትም ውሃም አቅርቤልሃለሁ። ወደምትፈልገው ወይ እሳቱን መምረጥ ወይ ውሃውን መምረጥ፣ ወይ ክርስቶስን መምረጥ ወይ የጨለማ ገዢ ዲያብሎስን መውደድ፣ ወይ ቤተክርስቲያንን መውደድ ወይ ዓለምን መውደድ መርጠ መቆም ነው። ወገኖቼ ከውሾች የምንቆጠብበት ከውሾች ከሐሰተኛ ሰባኪያን ከካሃዲያን ድሃ ተበደለ፣ ፍርድ ተዛባ ብለው መናገር ከማይችሉ ውሾች ሆዳደር ውሻ ሆዳደር አስቸጋሪ ነው። ወገኖቼ ስለ እውነት ካልተናገር ምን ላይ ነው ታዲያ ክርስትናነታችን? ይህ ዘመን ከባድ ዘመን እያየን ነው። ብዙ ወንድሞች እያጣን፣ ብዙ እናቶች ብዙ አባቶችን እያጣን ነው። እየተቀሉ እየታረዱ በሃይማኖት ጉዳይ እኮ ነው። ሌላ ነገር እኮ አይደለም። ማን ነው የሚያርዳቸው? ማን ነው የሚገላቸው? የዚህ ዓለም ገዢ ዲያብሎስ በሰው ልጅ ላይ ሰልጥኖ መስቀልን ሲያይ የሚያቃጥለው ዲያብሎስ፣ ቤተ ክርስቲያንን ሲያይ ሰላም የሚነሳው ዲያብሎስ፣ ሌላ ማንም አይደለም፣ ምንም አይደለም። ስለዚህ ውጊያችን ከዲያብሎስ ጋር ነው። የምንዋጋው በጦር አይደለም፣ የምንዋጋው በኃይል አይደለም። ውጊያችን ከስጋና ከደም ሳይሆን ከዲያብሎስ ጋር ስለሆነ በጾም በጸሎት ነው፣ በስግደት ነው።
ወገኖች ኃይልን እንዲሰጠን ከእግዚአብሔር ጋር መጣበቅ፣ ኃይልን ብርታቱን እንዲሰጠን ከእግዚአብሔር ጋር መጣበቅ ያስፈልጋል። ከውሾች ተቆጠቡ። ሪያ ታጥቦ ወደ ጭቃ እንደሚሄድ ሁሉ እናንተ ሳለ ተምራችሁ አለ ሪያ ይታጠባል መልሶ ወደ ጭቃ ይሄዳል። እናንተም አለ ተምራችሁ ተመልሳችሁ ወደ ኃጢአት እንዳትሄዱ ተጠንቀቁ። ኧረ ማን ይለይልን? ኧረ ማን ይለይልን? የድንግል ልጅ መድኃኒዓለም ይለይልን፣ ቤቱን ያጥራልን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ብድግ 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 ብላችሁ እንደቆማችሁ ብድግ ብድግ ብላችሁ እንደቆማችሁ የዘርዓ ያዕቆብ እመቤት ጻድቃኔ ማርያም በመከራ በችግር ቀን እሷ ትቁምላችሁ፣ እሷ ትቁምላችሁ። ጣዕሟን ባንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። በሳችሁን እንጂ መከራችሁን ያሰማኝ በሰላም ያገናኘኝ። ይወዳችኋለሁ፣ አከብራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።